ሰላም ሰላም ወንድና የተከበራችሁ የሬዛ ዩቲዩብ ቤተሰቦች ሁላችሁም ሰላማችሁ ብዝት ይበል በያላችሁበት የዓለም ክፍል ሰላማችን ነው። ሰላማችሁ ብዝት ይበል እንደ ምድር አሸዋ የሰው ዘር በሙሉ ሰላም ሆኖልኝ እንደዛ ብዬ ዛሬ ደግሞ የባለፈው አገውኛ ቁጥር አስተምራችሁ ነበረ። ብዙዎቻችሁ ወዳችሁታል፣ ብዙዎቻችሁ ደግሞ በፊደልም ብጨምርልን ያላችሁ አላችሁ። ያው በፊደል ማልጽፈው ያው ስልኬ ትንሽ ደካማ ስለሆነች ትንሽ ይቀራታል። ሌላ ስልክ እስከምገዛ ታገሱኝ። አሁን በቁጥር አስተምራችኋለሁ፣ በሂደት በፊደል ማስተምራችኋለሁ። ኪቦርድ አላወረደችልኝም ስልኬና አገውኛ ፊደሉን እዛ ኪቦርድ ላይ ነው ማገኘውና ለዛ ነው እና ቀጥላለሁ ኪቦርድ አውርጄ ማለት ነው። ለዛሬ ከ1 እስከ 10 ባለፈው ክፍለ ጊዜ አይተናል። ዛሬ ደግሞ ከ10 እስከ 30 20 ቁጥር አስተምራችኋለሁ ማለት ነው። ምክንያቱም 10 ያንሳል ብላችሁኛል፣ 20 አደርግላችኋለሁ። ሌላው ደግሞ ሀሳብ አስተያየት የሰጣችሁኝ እህት ወንድሞቼ በጣም አመሰግናለሁ፣ ታንኪዩ ብያለሁ። ሌላው ደግሞ የትኛው አገውኛ ነው ብላችኋል። ያው እንደሚታወቀው አገው 4 ነገዶች አሉት። አንዱ ቅማንት፣ ህምረ፣ ብለን እና አዊ ነው። እኔ ደግሞ ያዊን ነው ማስተምረው። ያዊ አገውኛ ቁጥር ነው ማስተምረው ማለት ነው። ምክንያቱም ያው በማቀው እኔም ቋንቋዬን ሼር ባረግ ምን ችግር አለው? ብዙዎቹ መማር የሚፈልጉ አሉ። ለዛ ነው እና ስለምታበረታቱኝ፣ ሀሳብ አስተያየት ለምትሰጡኝ፣ ለምትመክሩኝ ወንድሞቼ አባቶቼ በጣም አመሰግናለሁ። እንደዛ ብዬ ዛሬ ክፍል 2 እንጀምራለሁ ማለት ነው። እና እስከ 10 ተምረናል። አሁን 11 ብዬ ጀምራለሁ። ባገውኛ ስክራምፕላ ብዬ ጀምራለሁ ማለት ነው። ስክራምፕላ፣ ስክራላንጋ፣ ስክራሹጋ፣ ስክራሴዛ፣ ስክራንኮ፣ ስክራዋልታ፣ ስክራላንጌታ፣ ስክራሶሬታ፣ ስክራሴስታ፣ ላንጋርንጋ፣ ላንጋርንጋምፕላ፣ ላንጋርንጋ ላንጋ፣ ላንጋርንጋ ሹጋ፣ ላንጋርንጋ ሴዛ፣ ላንጋርንጋ አንኮ፣ ላንጋርንጋ ዋልታ፣ ላንጋርንጋ ላንጌታ፣ ላንጋርንጋ ሶሬታ፣ ላንጋርንጋ ሴስታ፣ ሹጋትስካ ስክራምፕላ፣ ስክራላንጋ፣ ስክራሹጋ፣ ስክራሴዛ፣ ስክራንኮ፣ ስክራዋልታ፣ ስክራላንጌታ፣ ስክራሶሬታ፣ ስክራሴስታ፣ ላንጋርንጋምፕላ፣ ላንጋርንጋ ላንጋ፣ ላንጋርንጋ ሹጋ፣ ላንጋርንጋ ሴዛ፣ ላንጋርንጋ አንኮ፣ ላንጋርንጋ ዋልታ፣ ላንጋርንጋ ላንጌታ፣ ላንጋርንጋ ሶሬታ፣ ላንጋርንጋ ሴስታ፣ ሹጋትስካ ማለት ያው 30 ነው። ከ10 እስከ 30 ነው ዛሬ ተማርነው። አሁን በአማርኛ ደግምላችኋለሁ ማለት ነው። በአማርኛና በአገውኛ ስክራምፕላ ማለት 11 ማለት ነው። ስክራላንጋ ማለት 12፣ ስክራሹጋ ማለት 13፣ ስክራሴዛ ማለት 14፣ ስክራንኮ ማለት 15፣ ስክራዋልታ ማለት 16፣ ስክራላንጌታ ማለት 17፣ ስክራሶሬታ ማለት 18፣ ስክራሴስታ ማለት 19፣ ላንጋርንጋ ማለት 20፣ ላንጋርንጋምፕላ ማለት 21፣ ላንጋርንጋ ላንጋ ማለት 22፣ ላንጋርንጋ ሹጋ ማለት 23፣ ላንጋርንጋ ሴዛ ማለት 24፣ ላንጋርንጋ አንኮ ማለት 25፣ ላንጋርንጋ ዋልታ 26፣ ላንጋርንጋ ላንጌታ 27፣ ላንጋርንጋ ሶሬታ 28፣ ላንጋርንጋ ሴስታ 29፣ ሹጋትስካ 30 ማለት ነው። ይሄን ብዬ 11 ማለት ስክራምፕላ ማለት 11፣ ስክራላንጋ 12፣ ስክራሹጋ 13፣ ስክራሴዛ 14፣ ስክራንኮ 15፣ ስክራዋልታ 16፣ ስክራላንጌታ 17፣ ስክራሶሬታ
18 ክራሴስታ 19 ላንጋርኛ 20 ላንጋርኛ አምፕላ 21 ላንጋርኛ ላንጋ 22 ላንጋርኛ ሹዋ 23 ላንጋርኛ ሴዛ 24 ላንጋርኛ አንኮ 25 ላንጋርኛ ዋልታ 26 ላንጋርኛ ላንጌታ 27 ላንጋርኛ ሶዋታ 28 ላንጋርኛ ሴስታ 29 ሹዋትስካ 30 እና ዛሬ 20 ዲጂት ነው የተማርነው ማለት ነው ማለትም ከ10 እስከ 30 ማለት ነው እንግዲህ ከወደዳችሁ ሼር ላይክ በማለት አስታውቁኝ እላችኋለሁ በእንግሊዘኛ ድገሚልኝ ብላችኋል እንግሊዘኛ እኔ በዳዴ ነው ብዙም አይደለሁም በሂደት እኔ ተምሬ እናንተን ለማስተማር እዘጋጃለሁ መጀመሪያ እኔ ልማርሽ እናመሰግናለሁ